all black windows once you go down. You must be crazy if you think that. ሰላም እንዴት ናችሁ? ኪዱ የድሬዋ ነኝ ከዩጋንዳ ማለት ነው። እንግዲህ በዩቲዩብ መተናል ደስ በሚል መንፈስ ማለት ነው። እዚህ መጥቼ ዩቲዩብ ላይ መጥቼ ማለት ነው ላበዛ ነው እንደ ቲክቶክ። ኤኒሃው ግን ምን ልላችሁ ፈልጌ ነው ያ ዛሬ ዩቲዩብ የምጀምርበት ቀን ነው። ይሄ ሜሞሪ እንዲቀመጥልኝ ስለፈለኩ ነው እንደዚህ የምሰራው ማለት ነው። ብዙ ዩቲዩበሮችን አይቻለሁ ቪዲዮ ሲሰሩ ማለት ነውና ሲበሉ ጠጡ ሲነሱ ምናምን ያለው ነገር እሱን ቀስ እያለን እየተላመደ ስንሄድ ከዩቲዩብ ጋር መሰራላችሁ ይሆናል። ለዛሬ ግን ኦሬዲ ለባብሽ ምናምን የሚጠጣኝ ነገሬን ይዤ ጉንፋን ይዞኛል እንደምታዩት። ይቺን ማጋያችሁት ኪዱ የድሬዋ ይላልና ተሰርቶኝ ነው በሱ ትኩስ ነገር ይዣለሁኝ። ወደ መጀመሪያ የምሄደው ወደ ክላስ ነው። ኦብቪስሊ ምንም ጥያቄ የለም። ይሄ የመንጃ ፍቃድ ክላስ መቼ እንደምጨርስ አላውቅም። ወደዛ ነው የሚሄደው ማለት ነው። ከዛ በኋላ ማገኘው ሰው አለ። ስለዚህ ስለ ዩቲዩብ በደንብ ማወራው ጓደኞች አሉኝ፣ ከነሱ ጋር ማከራለሁ በደንብ ማለት ነው። ዛሬ የተጀመረ ዩቲዩብ ነገ የት እንደሚደርስ አውቀዋለሁ በደንብ ከሰራን ማለት ነው። አለባበሴ ላሳያችሁ። አይሽ ጫማዬ ማሳያችሁ ግን አይታይም። So we go together live በዩጋንዳ ከኪዱ ጋር እንዲህ ብዬ ላድርገው እንዴ ስሙ የዩቲዩብ ስሜ ጋይስ ላይቭ ከዩጋንዳ ከኪዱ ጋር ግን ረጅም ነው የሚሆነው። ደከመኝ እንደዚህ እያወሩ ነው እንዴ ዩቲዩብ የሚሰሩት ገና ካሁን ደከመኝ። እንዴ ነው ወይስ ያው እንግዲህ እንደምታዩኝ ወጥቻለሁኝ ከቤቴ። በነገራችሁ ላይ ዩጋንዳ ላይ ማለት ነው አብዛኞቻችን ማለት ይቻላል በዚህ ሰዓት ነው የምንነቃው። ማግኘት ይዣለሁ እና መንገድ ላይ ብዙም ሰው ላታዩ ትችላላችሁ። ጭር ያለ ነው እቺን ዳገት ሆነ ነው እንግዲህ እንደዚህም ታለፈልኩ ከፈለሽቱ ቆይ ላሳያችሁ። ቦዳሊዝ ነው ይሄ ጆሊ ይባላል። say hi hello this called Johnny from Uganda yeah from Uganda not even Ethiopia. Uganda is a very smart boy. Arsenal fan everywhere you go. Arsenal so tell them even me Arsenal fan by the way. But you have to put on there. Okay, thank you so much. ጋር ትምህርት ይደርሽ ምን ብለኝ ጥሩ ነው በጣም ቅርብ ስለሆነ አትከፊም አለኝ። ጆኒ በቃ የሚገርም ልጅ ነው። ኡጋንዳኖች አብዛኞቹ ከቀረቦቻቸው አማርኛም ጠፋብኝ ጋይስ ከቀረበቻቻችን ኤኒዌይስ ግን ምርጥ ሰዎች ናቸው። የትምህርት ቤቴ ከላይ የሚታየው ቪው ነው። ፈርሜ ወደ መንዳት ጋይስ ከክላስ ወጣኝ እንዳልቀርጽላችሁ እንግዲህ ያው አይቻልም። መኪናና ክላስ ስልክ አይሆንም አንድ ላይ ባንዳላ ሳያችሁ። ኤኒዌይስ ሰሞኑንማ እንደገባኝ ማለት ነው አስተማሪ እያሳየኝ በፊት ጓደኛዬ የነበረች እሷ የምትማር ማለት ነው። እሷ ዛሬ ቀርታለች። እሷ ነበርሽ የምትቀርጸኝ። አሁን የሚቀርጸኝ ስለሌለ እናቴ ጸጥለጥ ብዬ መንዳቴ ምድት ታደርግላችሁ። ድሮስ መኪናና ስልክ እኮ አንድ ላይ ሄድም አልኩኝ ለራሴ። ወግበጉን ይዤዋለሁ ገና ሳልጨርስ። ለማንኛውም ለዛ ነው ያልቀረጽኩላችሁ። አሁን ወጣውኝና ወዴት መሰላችሁ የሚሄደው ወደ ካባላጋላ ፋሲካ ሆቴል የሚባል የሀበሻ የሚሸት ቦታ እዛ እንሄዳለን። ስንቴን አገኘዋለሁ ማለት ነው። እዛ ነው የምንጠባበቀው። ያ ስለ ዩቲዩብ አንዳንድ ነገር ላይ ያሳየኝ እንደገባው አንድ ሲኒ ቡናዬን ሲሄድ አልደረሰም። እሱ
አንድ ሲኔ በእናይን መንቂያ ደውል ብያታለሁ። እሱን መጠበቅ ጀመረ። ግን እንደምታዩት ይሄው መጥቷል። ስንቴ አስጠብቆኝም ቢሆን ትላላችሁ። እዚህ ጋር ምን እያልኩት መሰላችሁ? አቤት ቀረዳዬ እኮ መከራ ነው። የሆነ ቦታ ደርሳለሁ በዩቲዩብ እናንተ ማስታወስ ፈልጋለሁ። ይሄው ለእናንተ የማይሰማችሁ ድምጽ ነው እንደዛ እያልኩ ያለሁትና ይሄ ማስታወሻን የመጀመሪያ ዩቲዩብ ነው የሰራሁት ካንተ ጋር ነው አመሰግናለሁ ምናምን እያልኩ ስቀደደላችሁ ምን ቢለኝ ጥሩ ነው ጋይስ ግን ከላወራሽውን አይሰማም። ለምን ነው ካሜራው ርቋል ማይክ ያስፈልግሻል አይለኝም። አይ ግርጣት ብዬ በዛው ለካሜራው ጥራት በጣም ይቅርታ አድርጉልኝ። እንግዲህ ቀስ በቀስ ይለመዳል። ዳ ከእናት ወዲህ የተለመደ ነገር የለም። ማይክ አለኝ ብዬ ማይክ ማውጣት የተመታ ማይክ አረ ይሄ አይሆንም የኔ እናት ተባልኩ ይላችኋል። ለማንኛውም ግን የሚችለውን ያለውን ዕውቀት ሁሉ ነው ያስተማረኝ። በጣም የማመሰግነው ስንቴ የምር በጣም አመሰግናለሁ ትላላችሁ። ነሽቶ አንድ ሰዓት ተኩል ማለት ነው። ስንት ሳሙን ተቀመጠን መሸ ጋይስ ያለንበት ቦታ መሽቷል። ሰላም እንዴት ናችሁ? የኪዱ ድሬ ዩቲዩብ ቤተሰቦች አይደል? እና ሰብስክራይብ አድርጓት ተማሪ ናት። ሰብስክራይብ አድርጉ፣ ሼር አድርጉ እና በረታቷት። ሰላም እንገኛለን። ባቅላባ ልንገዛ ነው። ምን ልንገዛ ነው? ባቅላባ እዚህ በልተባታል እና ያው አዲስ ዩቲዩበር ነን ማለት ያለ እግዚአብሔር ችግር የለውም። ዋናው መግዛት እንዲታይሉት ያለሽ ማ ከተቀረጸን በኋላ ኤዲት ማድረግ እንችላለን። ምንድነው በአንድ በኩል ይጣመንኩብኝ ምን ያገጠጠው እና ባቅላባ ካምፓላ ላይ ይሄን ይመስላል። እስቲ አሳያቸው። ለምን እንደዛ ታረጋለሽ? ፖዝ ወይና አቀይር እንዴ ጋይስ እያስተማረኝ ስለሆነ ነው። ዩቲዩብ ስም ዩቲዩብ ለካፍት ነው መከራዬን አየኝ። በእናትሽ ስለምን ሰብስክራይብ አለክ ያኔ ገምች ስንት? ገና ይሄም ይገባል። ስንት ይሆናል? 2000 ነው። አሁን 3000 ልንገባ 3000 ልንገባ ነው። እስከ ሲኒየር ጋር ያለው አምስቱን ሰጥሻለሁ፣ ችግር የለም። አይ በላ መገሬ ከሰራው አመጣዋለሁ። ባይዘው ዩቲዩብ ላይ እንደዚህ ይሰራል። ያንን ነገር ብታሳያቸው በጣም አሪፍ ነው። እሺ ጋይስ ለመጀመሪያ ሚሞሪ ሀብታም ስንል ይሄን ቀን እንዳንረሳ ነው እየቀረጽን ያለ ነውና እንዲቀመጥ ነው። ይሄን ላይ ቁጭ ብለን ምን ይላል አንብብልኝ። ኧረ ያስከው ዱዱሬ ነው ዱዱሬ አረፍ ፈርሚልኝ ኪድዬ። ጋይስ እንደምታዩት እንግዲህ በጣም መሽቶ ወደ ቤት እየገባው ነው። በጣም እዚህ ላይ አልመሸም። ስንት ሰዓት ነው የሚሆነው መሰላችሁ? 2 ሰዓት ምናምን እንደሆነ እውነት ለመናገር ከዚህ በኋላ ገና ጂም እሄዳለሁ ገብቼ ማለት ነው። አሁን ግን ለጊዜው ቤቴ ደርሻለሁ። ይሄ የመጀመሪያ ብሎግ ነው። እንግዲህ እንደምታዩት ከመሸ ወደ ቤቴ ደርሰናል ማለት ነው። ሰብስክራይብ ማድረግ እንዳትረሱ፣ አበረታቱን። ወደ ዩቲዩብ ነው የሚመስለው ሁሉ ምንድን ነው ጋይስ? ምንድን ነው ይሄ? እንደዚህ ወዲህ እንደዚህ እንደደምከትኩት እንዴት እንደደረሰኝ ሳይሆን እናንተ በጣም ደክሞኝ ነበርና ምግብ ስበላ አላሳየኋችሁም። ወርቦኝ ነበረ። ሳቢ ልጆችን ቴሌቪዥን እያዩ ስለሆነ ያው መኝታ ክፍል ላይ ምግብ እንበላለን ማለት ነው።
እንደ መጀመሪያ ብሎጊ ማለት ነው። አልጋ ላይ ለምን ቻው ደነደር ይባል ምናምን ብላችሁ ደስ ባለኝ። ችግሩ ምንድነው? ተመልሻለሁ ወደ ቲክቶክ ላይቭ ጌም እንጫወታለን ማለት ነው። ፍቅሮች ልብሳችንን እንቀይራለን፣ ሌላ ልብስ እንለብስና ወደ ላይቭ ጌም። ስለዚህ እዚህ ጋር መሰላበታችሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ። በተቻለ መጠን ዩቲዩብ ላይ የመምጣት ቆርጬ ወስኜ መጥቻለሁ። ዘራፍ አካኪ ዘራፍ ኪብዬ የዛን ያህል አልመሽም። 2 ሰዓት ነው የሆነው፣ ግን ላይክ በጣም ረጅም ሰዓት ስለተቀመጥን ከሱ ጋር ሲያስረዳኝ ምን ሲል ስለነበረ ስፖርት መሄድ ነበረብኝ፣ አልሄድኩም። ስለዚህ ነገ ስፖርት ሄዳለሁ ማለት ነው። እኔ ያው ወዳችኋለሁ። ደህና ደሩ።